እቃው ከኔ ጋር ከቆየ ወደ 10 ዓመት አደራ የጠፋበት ዘመን እንኳን አይደለም በህይወት የሌለ ሰው በህይወት ያለውን ሰው ራሱ የምንካካድበት ዘመን። አጫሉ ከኔ ጋር ነበር ያረፈው። ይሄን እቃ እኔ ማምጣቱ ነው የገረመኝ። ፈተሞት ሰማሁ፣ እጅግ አዘንኩ። ልሰጠውም አልቻልኩም፣ አልተደዋወልንም እንደመጣው። ስለዚህ ያው እቃውን አቆይቼ ለቤተሰቡ ለባለቤቱ ላስረክብ ዛሬ መጥቻለሁ። እንደዚህ አይነት ታማኝ ኢትዮጵያውያን እግዚአብሔር ያብዛልን ማለት ነው። በገገመደም በገገማኔ ዳት ኢዝ ሰርፕራይዝ ነው። ሰላም ጤና ይስጥልን ውድ ኡርጂ መልቲ ሚዲያ ተከታታዮች፣ ዛሬ እንደምታወቀው የሃጫሉ ሁንዴሳ አዋር አሁን 6ኛ ዓመቱ ዛሬ ሰኔ 22 እየተከበረ ይገኛል። ዳጋ የታዘብኩትን ነገር እውነት ሃጫሉ ወዳጅ አለ ብዬ ያሰብኳቸው ነገሮችን ለእናንተ ለማናገር እና አዋርዱ ላይ ምን ተፈጠረ የሚለውን በዝርዝር ለማየት ሞክራለሁ። እሱን ደግሞ ለውድ ቤተሰቦች ለእናንተ ለማጋራት ነው የመጣሁት። እቃው ከኔ ጋር ከቆየ ወደ 10 ዓመት ሆኖታል። ሃጫሉ ከኔ ጋር ነበር ያረፈው። እንዳጋጣሚ ሲመጣ ወደዚህ ለስራ ወደ ሌላ ከተማ ሄዶ ሲመለስ በኔ አልመጣም። በዛው በሄደበት ሀገር አድርጎ ወደዚህ መጣ ማለት ነው። እና 2018 እቃውን ይዤው መጣሁ። አጋጣሚ ልክ በዚህ ወር ነበር ሰኔ ወር እና ያው ከዚሁ ያለው የሱን እልፈተ ሞት ሰማሁ፣ እጅግ አዘንኩ። ልሰጠውም አልቻልኩም፣ አልተደዋወልንም እንደመጣሁ። ስለዚህ ያው እቃውን አቆይቼ ለቤተሰቡ ለባለቤቱ ላስረክብ ዛሬ እኔ አስረስለኝ መጥቻለሁ። እጅግ ሃጫሉ ጓደኛዬም ነው፣ አርቲስትም ነው። አብረን ብዙ ጥሩ ጊዜ አሳልፈናል። በጣም ወዳጄ ነው። ብዙ ነገር 2016 ነበር እኛ ጋር የመጣው እና ባለቤቱ፣ አባት፣ ወላጅ እናቶች፣ ወንድሞቹ፣ የቅርብ ወዳጆቹም እዚሁ አሁን ስላገኘኋቸው እጅግ አመሰግናለሁ። እቃውን እንግዲህ እንድትረከቡኝ አመሰግናለሁ። What's going on? Maaltu ta'aa jira? Amaanaa akkana kaanii namaa fiduun daangaan hin daangesine afaan Haacaaluu Hundeessaa Boonsaa. You heard what I said. Baga gammadan baga gammanne. Baga gammadan baga gammanne. That is a surprise now. Akkasi እሷም መጠየቅ አለብኝ በአማርኛ አንተ እንድትሰማ ብርልኝ ነው የምለው። ሌላ ምንም ነገር ማለት አልችልም። ከእግዚአብሔር አስቡት እንግዲህ የዛሬ 10 ዓመት ሃጫሉ በካናዳ በአደራ መልክ ያስቀመጠውን አደራውን በትክክለኛ የተወጣ ኢትዮጵያዊ ከካናዳ እዚህ ድረስ እቃውን አምጥቶ ለባለቤቱ ለፋንቱ ደምሴ ያቀርቡታል። ይሄን እቃ እኔ ማምጣቱ ነው የገረመኝ። ማለት ታውቃላችሁ በዚህ ሰዓት አደራ የጠፋበት ዘመን እንኳን አይደለም በህይወት የሌለ ሰው በህይወት ያለውን ሰው ራሱ የምንካካድበት ዘመን። እንዲህ አይነት ጀግና ኢትዮጵያዊም ተገኝቷል። የእቃ ምንነቱ አልታወቀም። እቃው ምን እንደሆነ አላወቁም። የእቃ ምንነት የታወቀ እንደሆነ ይዤላቸው መጣል። እስከዛ ግን የእቃው ምን እንደሆነ አይታወቅም። በባግ በቦርሳ ይዞ ለባለቤቱ ለሃጫሉ ሁንዴሳ ባለቤት ለፋንቱ ደምሴ ያስረክቦታል። እዚህ አይነት ታማኝ ኢትዮጵያውያን እግዚአብሔር ያብዛልን ማለት ነው የምፈልገው። ሰው የሰውን አደራ አልበላም ብሎ ወቅቱን ጠብቆ በዚህ ሰዓት ይዞ መምጣቱ አስገርሞኛል። ያዋርዱ ድምቀት አንዱ ይሄ ጉዳይ ነው ማለት ነው። ምናልባት ይሄ ሃጫሉ ዘረኛ ነው ለምትሉ ሰዎች ግልጽ እንዲሆን ዘንድ እኔም ትንሽ ሐሳብ ልስጥበትና ልለፍ ብዬ ነው። ሃጫሉ ዘረኛ እንዳነው ላይ አይተናል ማለት ነው። በዚህ ካናዳ ያሉ ኦሮሞዎች ፈልጎ መስጠት ይችል ነበር። ሃጫሉ ሁንዴሳ ግን ሰው በመሆኑ የሚያምን ሰው ነው። ቋንቋውን አይችልም እንደምታውቁት። አይ ቲንክ አሁን ሁላችንም የተረዳን ይመስለኛል አይደል? ሃጫሉ የእውነቴን ነው የምላችሁ። ሃጫሉ በእኛ አስተሳሰብ የሚለካ ሰው አልነበረም። እውነቱን ለመናገር ሰው ሲጎዳ፣ ሰው ሲጮቆን፣ ሰው በማንነቱ በምንም ሲገፋ የማይወድ ሰው ነው። በነገራችሁ ላይ ሃጫሉ ከሞተ በኋላ ይቺ ሀገር እኮ ሰላምም አላገኘችም። የሃጫሉ ደም ዛሬም ወደ እግዚአብሔር እየጮኸች ነው። የሃጫሉ አድናቂዎች ዛሬም ወደ እግዚአብሔር እየጮሁ ነው። ንጹህ ደም ነው የጠፋችው። ሃጫሉ ካረፈ በኋላ ታውቃላችሁ የትግራይ ጦርነት ወዲያው ነው የተነሳው።
ከዛም በኋላ የኑሮ ውድነቱ ምኑ የጦርነት መደራረቡ ብሎ ነበረ። ደግሞ ታያላችሁ። ከተስማማን እንስማማለን፣ የማይስማሙ ከሆነ ከ6 ወር በኋላ ወደ ጦርነት ይገባሉ ብሎ ነበር። ያውም ገባ። ፋንቱ ደምሴ ያጫሉ ባለቤት እንዲህ ብላ ተናግራለች። አጬንኮ ገነመ እሪበራ ከኤ ኡፈተ ጅጅሬ በውፈሪፈታ ጭሬኛዱ በይ ማሊ ፈሪፈታ ጀዴ ሰጋፈናን ኪዩኮ ሂኛዱ አኒነን ጀርጀራ ደላ ኢጃርሲሱፍ ደጋ ቦሴንጅራ ጀዴ ነዱንገቴ ነጋን ኦሊ ጀዴ ነጋነት ዳመቴ መነቲ ሂንዴቢኔ ገንቱ ፊ የርቱን ከራቲ አንቢፈቴ። ኦኬ ቋንቋውን ለማትችሉ ሰዎች አጫሉ የሞተው ቀን ለባለቤቱ ለፋንቱ ደምሴ ሰላምታ አቀርቦለት ነው የሄደው። አጫሉ በነገራችሁ ላይ ማናችንም አላወቅንም እንጂ ብዙ ትንቢት ሲነግር ነበር። ከቤቱ ሲወጣ የጋላን ላይ ሲያሰራ የነበረውን ቤት አጥሩን አሰራለሁ ብሎ ነው። ቁርስ እንኳን ብላ ሲባል አይ ቾክላለሁ ብሎኝ ስሞኝ ቻው ብሎኝ ነው ሄደ ነው የምትለው። አጫሉ ከራሱ በላይ ለሰዎች የኖረው ሰው ነው። ይሄ በተደጋጋሚ ብናወራውም እውነት ስለሆነ አያሳፍርም። እውነት ስለሆነ አንሸማቀቅም። እውነት ስለሆነ መጀመሪያ በሰራው ብር በተለያየ ሀገር ዞሮ የሰራውን ብር ለቤተሰቦቹ ነው ቤት ያሰራቸው፣ ለአባቱና ለእናቱ። ማን ነው በዚህ ዘመን በራሱ ክራይ ቤት ውስጥ እየኖረ ለአባትና ለእናት ቤት የሚያሰራ? በጣም ጥቂት ሰዎች ነው። ብዛም ያን ኃይል አታገኝም ማለት ነው። ግን ቅርማ እሱ ለነሱ ነው ቤት ነው ያሰራ። የእሱ ባለቤትም የፋንቱ ደምሴንም ማስተዋል ሳላደንቅ ማለፍ አልፈልግም። ብዙ ሴቶች ታውቃላችሁ ዛሬ ከኛ እንዴት ለቤተሰብ ታስቀድማለህ የሚል ሞልተዋል። እንዲህ አይነት ደግሞ ማስተዋል የበዛበት ሴቶችም እንዳሉ ሁላችንም እናውቃለን። ይሁንና ለራሱ ያልኖረበት ለወላጅ እናቱ ለወላጅ አባቱ ለልጆቹና ለሚስቱ ማረፊያቸው ሰርቶ የሄደ ሰው ነው። ምን አይነት ታምር እንደሆነ ይገርማል። አጫሉ ፈሪ አይደለም። አጫሉ በጣም ሲበዛ ደፋር ስለሆነ ነው። ፈሪ ቢሆን እንደማንኛውም ሰው እንደማንኛውም አርቲስት ፈርቶ ይኖር ነበረ። ልጆቹንም ዛሬ ያሳድግ ነበረ። ነገር ግን እኔ ለዚህ ህዝብ ውድ ነኝ ያለ እንዳለው ማረገው አጫሉን መመለስ የማይታሰብ። የአጫሉ ፋውንዴሽን በየአመቱ ልክ የዛሬ የ6 አመቱ እንደተከበረ የዛሬ አመት ደግሞ የ7ኛ አመቱ ይከበራል። ልክ እንደ አጫሉ ጀግና ልጆች በአርቱም በምኑም የወጡትን ያበረታቱታል። አጫሉን የምትወዱ ዛሬም የሱ ፍት የሚያሳስባችሁ የሱ ህይወት እልፈት እስከዛሬ የሚቆጫችሁ ብዙ ወዳጆች እንዳላችሁ አውቃለሁና አጫሉ ዛሬም መርዳት እንችላለን። ትላንት ያልተረዳነውን አጫሉ፣ ትላንት ያላገዝነውን አጫሉ ዛሬም ማገዝ እንችላለን። የሱን ራዕይ የሱን ፋውንዴሽን ዛሬም ማበረታታት ባለቤቱ ፋንቱ ደምሴን አለ ልንላት እንችላለን። እሱም እንዴት 7855 ላይ ኦኬ እያላችሁ በቀን 1 ብር ለአጫሉ እናደርግለታላችኋል። አጫሉን ትላንት አልተረዳንም። ዛሬ እንኳን ዛሬም እድል አለ። ዛሬም ይሄን ማድረግ ትችላላችሁ። 7855 ላይ ኦኬ እያላችሁ ለአጫሉ 1 ብር መላክ ትችላላችሁ። እሱ ውድ ህይወቱን ለዚህ ሀገር አሳልፎ ሰጥቷል። ብዙዎቹ አጫሉ ቢኖር አያሰራንም ብሎ አስቦ ሊሆን ይችላል ይሄን ያደርጉ። እኛ ግን አጫሉን እንዴት እንደምንወድ ማሳየት እንችላለን። እሱም 7855 ላይ ኦኬ እያላችሁ የአጫሉ ፋውንዴሽን ሁላችሁም የአጫሉ ወዳጆች ይሄን እንድትተባበሩ ይሄን ጠይቃችኋለሁ። የሱ ፋውንዴሽንን በየአመቱ የተሻለ ፋውንዴሽን ሆኖ እንዲቀጥል ለማስደረግ እናንተ ውድ ኢትዮጵያውያን ናችሁ ያላችሁትና ውድ ኢትዮጵያውያን ሀገር ውስጥም ከሀገር ውጭም ያላችሁት 7855ን እየተጠቀማችሁ ኦኬ እያላችሁ በኤስኤምኤስ በቀን 1 ብር እንድትልኩ እላችኋለሁ። አጫሉንም እግዚአብሔር በአጸገነት ያኖርልን። የሱ ነፍስን በሰላም ትረፍ። ለቤተሰቦቹም እና ለአድናቂዎች በሙሉ መጽናናትን እመኛላችሁ።
እላችኋለሁ። ምክንያቱም ዛሬም ያጫሉ ወዳጆች፣ ያጫሉ አድናቂዎች ዛሬም ውስጣቸው እንደቆሰለ እንደሆነ ያውቃሉ። ዛሬም በየቦታ እያለቀሱ እንደሆነ ያውቃሉ። እና እግዚአብሔር መጽናናትን ይስጣችሁ። አጫሉ መመለስ አንችልም። የአጫሉ ፋውንዴሽን ግን ለትውልድ ማሳለፍ እንችላለን። 7855 ላይ ኦኬ እያለን በቀን 1 ብር እየላክን የአጫሉን ራዕይ የአጫሉን ሀሳብ ለትውልድ ወደ ትውልድ የአጫሉ ፋውንዴሽን ማስቀጠል እንችላለን። ይሄ ደግሞ ትልቅ እርካታ ነው። ይሄን ካረግነው ትልቅ ነገር አድርገንለታል አጫሉ። ይሄን እንድታረጉ ዘንድ በትህትና እለምናችኋለሁ። እኔ ስለነበረኝ ጊዜ በጣም አመሰግናለሁ። በሌላ ፕሮግራም እስክንገናኝ ቸር ሰንብቱልኝ። አመሰግናለሁ።